ሰላም እንደገና ከኢቲ ሲኒማ ጋር ተገናኝተናል። ዛሬ በ2014 ተሰርቶ የብዙዎቻችንን ልብ የሰረቀው ቢግ ሂሮ የተሰኘውን ድንቅ ፊልም አጠር አድርገን እናቀርብላችኋለን። ቪዲዮአችን ከመጀመራችን በፊት ግን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ፊልሙ የሚጀምረው ህገወጥ የሮቦቶች ውጊያ ላይ ነው። በውድድሩ አንድ ጥቁር ሮቦት የተሸነፈና ተስፋ የቆረጠ ይመስል ነበር። ነገር ግን በድንገት ተነስቶ ተቃዋሚ እጅ ላይ ይዛል። ሌላኛውን እጁንም ወደ መጋዝ ቀይሮ በአደገኛ ኃይል ቀዩን ሮቦት ቆራርጦ ይበትነዋል። ይህንንም ውጊያ በማሸነፍ ሁሉም ሰው ተስፋ በቆረጠ ሰዓት ሂሮ ሐምዳ እሱን ለመጋፈጥ ፈቃደኛ ይሆናል። ህዝቡ በሂሮ እጅ ያለውን ትንሽ ሮቦት ሲያዩ ሳቁበት። ውጊያውንም በንቀት እያዩት ውጊያው ወዲያውኑ ይጀምራል። ውድድሩ ገና ከመጀመሩ ተቃዋሚ መጋዙ አንድ ጊዜ ብቻ ሰንዝሮ የሂሮን ሮቦት ይበታትነዋል። ሂሮ እንደገና ለመወዳደር ፈለገ። ወፍራም ሰው ግን ሲቅበት ነበረ። ነገር ግን ሂሮ ብዙ ገንዘብ ሲያስቀምጥ ሳይ ሰውየው በልቡ ደስ አለው። እሱም በዚያው ቀን ያገኘውን ገንዘብ ሁሉ ለመወራረድ አስቀመጠ። አሁን ሂሮ ትግሉን በቁም ነገር ይወስዷል። ሮቦቱም ወዲያው ከወዳጃዊ መልክ ወደ አስፈሪ የዲያብሎስ መልክ ይቀይራል። በእጅጉ ፈጣን ሆኖ ሁሉንም ጥቃቶች ይሸሻል። ከዚያም ከእጆቹ ጀምሮ እስከ ጭንቅላቱ ድረስ ተቃዋሚ ይደበድበዋል። ወፍራሙ ሰው ጦርነቱን ሲሸነፍ በጣም ይናደዳል። ምንም ሳያፍር ሮቦቱ ሚዝና ሰዎቹ ሂሮን እንዲደበድቡ ያዛል። እንደ ድል ሆነና የሂሮ ታላቅ ወንድም በሞተር ሳይክል በጊዜው ደርሶ ሂሮን ያድነዋል። ነገር ግን ከመሸሻቸው በፊት በመንገዱ መጨረሻ ከፖሊስ ጋር ይጋጫሉ። ሁለቱም ወንድማማቾች በፖሊስ ይያዛሉ። ከዚያም እህታቸው መጥታ ታስፈታቸዋለች። ሂሮ ችሎታውን እያባከነ እንዳለ ስለሚጨነቅ ታዳሺ ታናሽ ወንድሙን ወደ ቴክኖሎጂ ላብራቶሪ ወስዷል። ሂሮ ከጥቂት አሰልቺ ክፍሎች የበለጠ ምንም እንደማያገኝ ያስቦ ነበር። ነገር ግን ያየው ነገር ሙሉ በሙሉ ያስደንቀዋል። ላብራቶሪ በማይጋጩ ጎማዎች ያላቸው ብስክሌቶች፣ የፕላዝማ ጨረሮች እና ሌሎች ብዙ ወደፊት ቴክኖሎጂዎች ተሞልቷል። ሂሮ የወንድሙን ጓደኞችንም ያገኛል። በዚህ መካከል ቢግ ማክስ የተባለ ጤና እንክብካቤ የሚሰጥ ሮቦት እየሰራ ነው። ቢግ ማክስ ከ10,000 በላይ የህክምና ሂደቶች እንደሚያውቅ ተደርጎ ነው የተዘጋጀው። የህመምተኛው ጤና ከመረመረ በኋላ በራሱ ወደ ባትሪ መሙያ ቦታ ይመለሳል። ሂሮ በላቦራቶሪ ያየውን አስደናቂ ቴክኖሎጂ ካየ በኋላ የወንድሙን ትምህርት ቤት በማንኛውም ዋጋ ከፍሎ ለመግባት ይወስናል። ነገር ግን ይህን ለማድረግ ፕሮፌሰሩ የሚያስደንቅ ፈጠራ ማቅረብ እንዳለበት ነገረው። ቀኑን ሙሉ ሀሳብ በመፈለግ ቢውልም ምንም የረባ ሀሳብ ሊመጣለት አልቻለም። ከዛ ወንድሙ መጥቶ ተስፋ እንዳይቆርጥ ሲነግረው በድንገት አንድ ሀሳብ ይመጣለታል። በቀጣዮቹ ቀናት ሂሮ ከመብላት ከመተኛት ርቆ በመጋዘኑ ውስጥ በፈጠራው ላይ ከመስራት በቀር ሌላ ነገር ምንም እያደረገ አልነበረም። በመጨረሻም ስራውን ይጨርሳል። የኤግዚቢሽኑ ቀን ሲደርስ ሂሮ ወንድሙና ጓደኞቹ ብዙ የመሳሪያ ሳጥኖች ይዘው ወደ ማሳያ ቦታዎች ይመጣሉ። መጀመሪያ ሂሮ ትንሽ ፈርቶ ነበር። ነገር ግን ራሱን ካረጋጋ በኋላ ፈጠራውን ማሳየት ይጀምራል። ራሱ ላይ በተገጠመ መሳሪያ የሚቆጣጠራቸው በሺህ የሚቆጠሩ ትንንሽ ማግኔቶች አሉ። በዚህ መሳሪያ ማግኔቶችን በፈለገው መንገድ መቆጣጠር፣ የፈለገውን ቅርጽ ማስያዝ ይችል ነበር። ማሳያው እየሄደ በመጣ ቁጥር ይበልጥ አስደናቂ ሆነ። በዚህ ጊዜ የኤግዚቢሽን ዋና መሪ ፕሮፌሰር ሮበርት በሂሮ ላይ ትኩረት ያደርጋል። ሁሉም ሰው ሂሮን በአድናቆት ያጨበጭብለታል። ከዚያ አሊስተር ኬሪ የተባለ ባለሀብት መጥቶ የሂሮን ፈጠራ ለመግዛት ይፈልጋል። ፕሮፌሰር ሮበርት ግን ወዲያውኑ ይከለክለዋል። ኬሪ ለማህበረሰቡ አደገኛ ሊሆኑ የሚችሉ ቴክኖሎጂ የመፍጠር ታሪክ ስላለው ፕሮፌሰር ሮበርት ግብዣውን አልተቀበለም። ከዚያ ወጣቱ አዋቂ ሂሮን ወደ ዩኒቨርሲቲያቸው እንዲገባ የግብዣ ደብዳቤ ይሰጠዋል። ሁሉም ደስተኛ ይሆናሉ። ሂሮና ወንድሙ ስለ ወደፊታቸው በደስታ እያወሩ ሳለ ድንገት የኤግዚቢሽኑ ህንፃ በእሳት የነደደ መሆኑን ያያሉ። ፕሮፌሰር ሮበርት አሁንም በህንፃ ውስጥ መውጫ አጥቶ ተይዞ ነበረ። ሂሮ ወንድሙን ለማስቆም ይሞክራል። ፕሮፌሰሩን ለማዳን ወደ እሳቱ ይገባል። ሂሮም ይህን ሲያይ ከኋላ ይሮጣል። ነገር ግን ከጥቂት ሰከንዶች በኋላ ህንፃው ሙሉ በሙሉ ይፈነዳል። ከፍንዳታው በኋላ ሁሉም ሲነቁ ሂሮ የሚወደው ወንድሙ ለዘላለሙ እንደሄደ ይገነዘባል። የዩኒቨርሲቲው ተማሪዎች ለሁለቱም ሟች የሀዘን ስነስርዓት ያደርጋሉ። ቤተሰቡን በከባድ ሀዘን ይዋጣል። ይህ አስከፊ ክስተት ሂሮ ለትምህርት ምንም ፍላጎት እንዳይኖር ያደርገዋል። ሁሉንም የሚያበረታቱት ቃላት ችላ ብሎ የዩኒቨርሲቲውን የግብዣ ደብዳቤ ወደ ቆሻሻ ይጥሏል። ከዚያ ከማግኔቱ የሮቦት አንድ ቁራጭ በእጁ ይዞ ሳለ በእግሩ ላይ ይወድቅበታል። ሂሮ በህመም ሲጮህ ቤማክስ ምልክቱን ሰምቶ ወዲያውኑ ከሳጥን የሚመስል ነገር ውስጥ ይወጣል። ትልቁ የተነፋ ሮቦት በእቃዎች መካከል ለመሻገር የተቸገረ ወደ ሂሮ ይመጣል። ቤማክስ የሂሮን የአእምሮ ጤና ለማሻሻል ይህንን ትንሽ ሮቦት ሂሮ ቤማክስን ወደ መሙያ ቦታው ለመመለስ ይሞክራል። ነገር ግን አይሳካለትም። ከዚያም በአጋጣሚ ሱር ከትናንሾቹ ማግኔት ሮቦቶች አንዱ አሁንም እየሰራ መሆኑን ያያል። ሌሎቹ በእሳት ውስጥ እንደተቃጠሉ ግልጽ ነው። ቤማክስ የሂሮን የአእምሮ ጤና ለማሻሻል ይህን ትንሽ ሮቦት ያነቃቀዋልና ወደ የት እንደሚሄድ እንደሚፈልግ ለማወቅ ይሞክራል። ሂሮ ትልቁ ቤማክስ ወደ ውጪ ሲሄድ አይቶ ወዲያውኑ ከኋላው ይሮጣል። ቤማክስ እንኳን እየሮጠ አልነበረም። ነገር ግን ሂሮ እሱ ጋር ለመድረስ ብዙ ጉልበት ያጠፋል። በመጨረሻም ቤማክስ ከተደበቀ መጋዘን ፊት ለፊት ይቆማል።
ሂሮ ትልቁን የቤማክስ አካል በመጠቀም በመስኮት ውስጥ ለማየት ይሞክራል። ከዚያም ወደ ውስጥ ገብቶ የሮቦቱን ዱካ ይከተላል። ብዙ ትንንሽ ማግኔቶች ሮቦቶች የሚያመርት ማሽን ያገኛል። ከጀርባውም በእነዚህ ሮቦቶች የተሞሉ ብዙ የብረት ሳጥኖች አሉ። ሂሮ ግድግዳው ላይ በተለጠፉት የትንንሾቹ ሮቦቶች ምስሎች ላይ በደንብ ሲመለከት በድንገት የራሱ ሮቦት ሌሎችን ያነቃቸዋል። ሁሉም በአንድ ጊዜ መንቀሳቀስ ሲጀምሩ ሂሮ ትልቁን ቤማክስ ይዞ ከመጋዘኑ ይሸሻል። የተቆለፈውን በር መክፈት ስላልቻሉ በሚያገኙት መንገድ መሮጥ ይጀምራሉ። ወደ ፍሳሽ ቱቦ ውስጥ ዘለው ይገባሉ። ነገር ግን ከዚያም ማምለጥ አልቻሉ። በመጨረሻ ወደ መጀመሪያው መንገድ ተመልሰው በመስኮት ለመውጣት ሲሞክሩ ከሩቅ በሺዎች የሚቆጠሩትን ትንሽ ሮቦቶች የሚቆጣጠር አንድ ማስክ የለበሰ ሰው ወደ እነሱ ሲመጣ ያዩታል። ሮቦቶቹ ወደ ሂሮና ቤማክስ በፍጥነት መጥቶ ይይዛቸዋል። ቤማክስ የተነፋ አካሉን በመጠቀም ሂሮን ከጥቃቱ ያድነዋል። ሂሮ ወዲያውኑ ወደ ፖሊስ ሄዶ ስለ ማክስ የለበሰው ሰው ምን እንዳደረጋቸው ሁሉንም ነገር ይነግሩታል። ነገር ግን ፖሊሱ ታሪኩን በትክክል አላመነውም ነበር። በዚህ መካከል ቤማክስ በተጎዱት ክፍሎች ላይ ፕላስተር በመለጠፍ በእርጋታ ራሱን ይጠግናል። ባትሪውም ሊያልቅ ስለሆነ ሂሮ ወደ ቤትን መሄድ እንዳለባቸው ይነግረዋል። ቤማክስ ወደ ባትሪ መሙያ ቦታ እንደገባ ትልቁ አካል በቀስ እንደገና ይነፋል። የወንድሙ ሞት ከተረዳ በኋላ ቤማክስ የሂሮን የስነ ልቦና ሁኔታ በተሻለ ለመረዳት የወንድሙን ሞት እንዲቋቋም ለመርዳት ተጨማሪ ዳታ ያወርዳል። ሂሮ የእሳቱን ክስተትና አሁንም ድረስ የተፈጠረውን ነገር አገናኝቶ ያስባል። የማስክ የለበሰው ሰው ለእሳቱ ምክንያት ሊሆን እንደሚችል ይገነዘባል። እሳቱ አደጋ አልነበረም። አንድ ሰው ሆን ብሎ አስነስቶታል። በዚያ ሌሊት ሂሮ ትልቁን የተነፋ ቤማክስን ወደ መጋዘን ወስዶ ማሻሻል ይጀምራል። ማስክ የለበሰው ሰውዬ ማሸነፍ ሂሮን ትንሽ ደስ ሊያሰኘው እንደሚችል ሲያስብ ቤማክስ ለማሻሻል ስራ ጀመረ። ሂሮ የውጊያ ዳታ ይጭንበታል። እንዲሁም ለቤማክስ ጠንካራ የጦር ትጥቅ ይረድፋል። ሁሉም ነገር እንደተጠናቀቀ የፕሮግራሚንግ ቺፑን ወደ ቤማክስ አካል ያስገባል። የጤና እንክብካቤ ሮቦት አሁን እንደ ውጊያ ሮቦት መደባደብና መራገጥ የሚችል ፍጹም የተለየ ማሽን ይሆናል። ሂሮና ቡድኑም ጊዜ ሳያጠፉ ወደ ውጊያ ይሄዳሉ። በዚያን ጊዜ አንድ እንግዳ መኪና ይከተላቸው ጀመር። በድንገት በሩ ተመቶ ይከፈታል። በውስጡ ኬሪ ሁሉን ነገር አስቀድሞ እንዳስተካከለ ይገነዘባሉ። ቡድኑ ሚስጥራዊን ሱፐር ሮቦት የተከተሉ እስከ ወደብ ድረስ ይደርሳሉ። ቤማክስ ሂሮን ባይከለክለው ኖሮ ሂሮ እንደ ወንድሙ ሊሞት ይችል ነበር። ከከባድ ውጊያ በኋላ ሱፐር ሮቦቱ ወደ ባህር ይበራል። ከሩቅ ግዙፍ ጥቁር ምስል ወደ ዳርቻው ሲቀርብ ይታያል። ሁለቱ ወጣቶች ከመርከብ ማጠራቀሚያ ሳጥኖች ጀርባ ተደብቀው ለጥቃት ይዘጋጃሉ። ከዚያ ቀድሞ የታየችው እንግዳ መኪና ትመጣለች። በውስጧ የወንድሙ ጓደኞች ናቸው። ማንም ማስረዳት ሳይጀምር የማክስ የለበሰውን ሰው ይመጣና የሮቦቶቹን መንጋ በማዘዝ ቡድኑ እንዲያጠቃ ያደርጋል። ቤማክስ ከዚህ በፊት የውጊያ ስልጠና ስላገኘ እያንዳንዱን ጥቃት መከላከል ቻለ። ጎጎ ሂሮን ይዛ ወደ መኪናው እንዲገባ ትነግረዋለች። ሂሮ ግን ቤማክስን ጠላቶቹን ሊያሸንፍ እንደሚችል ስለሚያምን እምቢ ይላል። ነገር ግን ይሄ እንዳለ ቤማክስ በኃይለኛ ጥቃት ተመቶ በመኪናው ላይ ይወድቃል። ቡድኑ ወዲያውኑ ማምለጥ ይጀምራል። እየተከተሉት እያሉም ፍሬድ የትራፊክ ሕግ በጥብቅ ያከብራል። በቀይ መብራት ይቆማል። ሲታጠፍም ምልክት ይሰጣል። ጎጎ በመጨረሻ ተበሳጭና የመኪናውን መሪ ትቀበለዋለች። እንደ እብድ በፍጥነት መኪናውን ትነዳዋለች። እንዲያውም እንደ ባለሙያ ፊልም ስታንድ በባቡር ፊት ለፊት መኪናውን ታሳልፋለች። ማክስ የለበሰው ሰው ሱፐር ሮቦቶች ወደ ግዙፍ ዋሻ መሰል ቅርጽ ተቀይረው ሁሉንም ለመያዝ ይሞክራሉ። ጎጎ ግን ሳታቆም በቀጥታ በውስጡ ትገባለች። መኪናው በሮቦቶች መካከል ተጋጭቶ በቀጥታ ወደ ባህር ይወድቃል። ቤማክስ ሁሉንም የጦር ትጥቁን አውልቆ እንደገና የተነፋ አካሉን በመጠቀም ሁሉንም ሰዎች ከባህር ያወጣል። ፍሬድ ቡድኑን ወደ ግዙፍ ቤተ መንግስት ይወስዳቸዋል። እስከዚህ ጊዜ ድረስ ተራ ሰው እንደሚመስለው ፍሬድ እጅግ ሀብታም ቤተሰብ እንዳለው ያውቃሉ። ሂሮ በማክስ የለበሰው ሰው ላይ ያየውን ምልክት እንደገና ያስባል። ፍሬድ ከዚያም ቤማክስን ያስታውሰዋል። በቀድሞ ግጭት ቤማክስ የማክስ የለበሰውን የደም አይነት በጤና መረጃ አይቶ ነበር። ይህም ከማክስ በስተጀርባ ያለው ሰው በትክክል ለመለየት ያስችሏል። ሂሮ ቤማክስን ከተማውን ሙሉ በሙሉ እንዲቃኝ የማሻሻል እቅድ ያወጣል። በተመሳሳይም ቡድኑ ወደ 5 የሱፐር ጀግኖች ለመቀየር ይወሰናሉ። ለሂሮ ወንድም እና ለሰላም ይዋጋሉ። ሁሉንም የዘመኑ ቴክኖሎጂ መሳሪያዎች መሞከር ይጀምራሉ። ዋናው ዓላማቸው ሚስጥራዊን ማክስ የለበሰውን ሰው ማግኘት ነው። ቤማክስ ሚሳይሎች መተኮስ በእጅጉ ፈጣን መብረር የሚችል እንደ አይርማን ያለ አስደናቂ ጦር ትጥቅ ይለብሳል። ሂሮ ቤማክስን ይዞ በከተማዋ ላይ ይበራል። ይህም የሂሮን ስሜት ትንሽ ያሻሽሏል። በመጨረሻ በአንድ አየር የተነፋ ፊኛ ላይ ይደርሳሉ። ቤማክስ መላውን የከተማውን ሕዝብ መቃኘት ይጀምራል። በመጨረሻም የማክስ የለበሰው ሰው በሩቅ ደሴት ላይ ያገኘዋል። ቡድኑ ሙሉ በሙሉ ወደዚያ ይበርና በቀስታ ወደ ቦታው ይገባሉ። ወሳቢ ምላጮቹን በመጠቀም መንገዱን ይከፍታል። ሌመን እንግዳ የሆነ ክፍል ታገኛለች። የደህንነት ካሜራ ቪዲዮ ይመለከታሉ። ኬሪ ነገሮችን በቅጽበት በስፔስ ውስጥ ማጓጓዝ የሚችል ማሽን እንደፈጠረ ይገነዘባሉ። ከአውሮፕላኑ ጋር ሙከራ ሲያዩት ኬሪ በኤሌክትሪክ ማግኔቲክ መስክ ውስጥ
ያለውን ችግር ችላ ብሎ ሙከራውን ይቀጥላል። አውሮፕላኑ በትክክል መመለስ አልቻለም ነበር። ማሽኑም ሁሉንም ነገር ወደ ራሱ መሳብ ጀመረ። ወታደሩ ወዲያውኑ ፕሮጀክቱ እንዲቆም አዘዘና ቦታውን ዘጋው። ኬሪ ተበሳጭቶ የቀድሞ ምርምሩን ለመመለስ የሱፐር ሮቦት ቴክኖሎጂዎችን ይሰርቃል። በድንገት አንድ ግዙፍ ድንጋይ ከኋላቸው ይታያል። የማክስ የለበሰው ሰው ድንጋይ በቀጥታ ወደ እነሱ ይወረውረዋል። ከዚያ ይጠፋል። ቤማክስ ግን ድንጋዩን ይከላከልና ሁሉንም ያድናል። ማክስ የለበሰው ሰው ለመጋፈጥ በጣም ኃይለኛ ነው። ቡድኑ በአንድነት ማስኩን ለማውለቅ ይሞክራል። ነገር ግን ግልጽ የሆነ እቅድ ስለሌላቸው ሙከራቸው አይሳካም። ሂሮ ቤማክስ በመቆጣጠር ወደ ሰማይ ይልከዋል። ቤማክስም ማክስ የለበሰውን ሰውዬ ይደበድበዋል። ሂሮ ኬሪ ብሎ ይጠራዋል። ነገር ግን ከዚህ አስደንጋጭ እውነታ ይጋለጣል። ከማክሱ በስተጀርባ ያለው ሰው በእውነቱ ፕሮፌሰር ሮበርት ነበረ። የተከበረው ፕሮፌሰር በእሳት ውስጥ የተረፈው የሱፐር ሮቦቶች መንጋ ከእሳቱ ስለጠበቁት ነበረ። የበቀል እሳት በሂሮ ልብ ውስጥ ይበልጥ ይነዳል። ሂሮ ከቤማክስ የጤና መረጃ ያስወግድና ፕሮፌሰሩ እንዲገድል ያዛል። ሁሉም ሰው በፍጥነት መጥቶ ቤማክስን ለማስቆም ይሞክራል። ቤማክስ ሰብአዊ ቁጥጥሩን ሙሉ በሙሉ ስላጣ አይኖቹ ቀይ ይሆናሉ። ፕሮፌሰሩን ለመግደል ይዘጋጃል። ፕሮፌሰሩን ሊጨርስ ሲል ሂሮ ሰማያዊ የጤና ቺፕ ይዞ እንደገና ቤማክስን አካል ያስገባዋል። ሂሮ በቁጣ ለምን አስቆማችሁት ብሎ ይጠይቃል። እነሱ ግን ፕሮፌሰሩ በህይወት ለመያዝ ብቻ ነበር የፈለጉት። ሂሮ በጣም ተናዶ ቤማክስን ከሌሎች ወስዶ ሮበርትን ለመፈለግ ይሄዳል። ወደ መጋዘኑ ይመለሳል። የወንድሙን የድሮ ቪዲዮ ሂሮ እንደገና እንዲረጋጋ ያደርገዋል። ሌሎቹም ይመጡና ቡድኑ እንደገና ይታረቃል። ከዚያ ከደህንነት ካሜራው አዲስ መረጃ ያገኛሉ። ፕሮፌሰር ሮበርት በእሳት ውስጥ እንደተረፈና የጠፋችው ልጁ ለመበቀል እንደተመለሰ ይረዳሉ። የፕሮፌሰሩ ልጅ ከዓመታት በፊት በከሸፈው የሙከራ ሂደት ውስጥ ጠፍታ ነበረ። በዚህ መካከል ኬሪ አዲስ የቴክኖሎጂ ተቋም እያስተዋወቀ ነበር። ሮበርት በድንገት ይመጣና ኬሪ ስለፈጸመው ነገር መልስ እንዲሰጥ ጠይቋል። የስፔስ ፖርቱን ይዞ መጥቶ ኬሪን ወደ ሌላ ዓለም ለመላክ ይዘጋጃል። ቡድኑ በፍጥነት ደርሶ ፕሮፌሰሩን ለማረጋጋት ይሞክራል። ሮበርት ግን ማንንም ለመስማት አልፈለገም። ሂሮ ማስኩን ለመውሰድ ወደፊት ይሮጣል። ነገር ግን በኃይል ተወርውሮ ይወድቃል። ሌሎቹ የቡድኑ አባላት በአደገኛ ሁኔታ ውስጥ ይወድቃሉ። ሂሮ ወደ ስፔስ ፖርታሉ ውስጥ መሳብ ይጀምራል። በዚህ ቅጽበት አሮጌውን ፕሮፌሰር ለማሸነፍ እንደ ሀሳብ ያመጣለታል። በሂሮ ሀሳብ ተነሳስቶ ሌሎቹ ከአደገኛ ሁኔታ ለመውጣት ይችላሉ። አዲሱ እቅዳቸው ሁሉንም ሱፐር ሮቦቶች ወደ ስፔስ ፖርታሉ መላክ ነው። ቤማክስ ሮቦቶችን ወደ ክብ ፖርታል እንዲገቡ ያታደላቸዋል። ሌሎቹም በዙሪያው ያሉት ማሽኖች ያጠፋሉ። ሮቦቶቹ በሺህ ቁርጥራጭ ይበተናሉ። ፕሮፌሰሩ ሮበርት ሁሉንም ሱፐር ሮቦቶች ያጣል። ቤማክስም የመጨረሻውን ሮቦት በቀጥታ ከፕሮፌሰሩ ፊት ያጠፈዋል። የመቆጣጠሪያ ማስኩንም ይወድቅበታል። ፖርታሉ ግን አሁንም እየሰራ ነበረ። ሁሉም ሰው ለመደበቅ ይሸሻል። ቤማክስ ሮቦቶችን ወደ ክብ ፖርታል እንዲገቡ ያታልላቸዋል። ሌሎችም በዙሪያው ያሉትን ማሽኖች ያጠፋሉ። ሮቦቶቹ በሺህ ቁርጥራጭ ይበተናሉ። ፕሮፌሰር ሮበርት ሁሉንም ሱፐር ሮቦቶች ያጣል። ቤማክስም የመጨረሻ ሮቦት በቀጥታ ከፕሮፌሰሩ ፊት ያጠፋዋል። የመቆጣጠሪያ ማስኩም ይወድቅበታል። ፖርታሉ ግን አሁንም እየሰራ ነበረ። ሁሉም ሰው ለመደበቅ ይሸሻል። ቤማክስ ግን በፖርታሉ ውስጥ የህይወት ምልክት ያያል። የፕሮፌሰሩ ማስጠንቀቂያ ችላ ብሎ ሂሮ የጠፋችው ልጅ ለማዳን ወደ ፖርታሉ ውስጥ ይገባል። ካልተጠነቀቁ በኤሌክትሪክ ማግኔቲክ መስኩ አለመረጋጋት ምክንያት ከዚህ ዓለም ለዘላለም ላይመለሱ ይችላሉ። መድረሻቸው ሊደርሱ ሲሉ ግዙፍ ድንጋይ ይጋጫሉ። መድረሻቸው ጋር ሊደርሱ ሲሉ ከግዙፍ ድንጋይ ጋር ይጋጫሉ። ከቤማክስ የመንቀሳቀሻ ስርዓት ቤማክስ ሁለቱን ወደ ውጭ ለመመለስ የመጨረሻውን የሮኬት እጁን በመጠቀም እንዳለበት ይገነዘባል። ሂሮ እንዲፈቅድለት ይነግረዋል። ሂሮ ከብዙ ጊዜ ማሳመን በኋላ በመጨረሻ ሂሮ ይስማማል። ቤማክስ የሮኬት እጁን ተኩዞ ሁለቱንም በሰላም ወደ ውጭ ይልካቸዋል። እንደወጡ ፖርታሉ ይዘጋል። ልጅቷ ለሕክምና ወደ ሆስፒታል ትወሰዳለች። አባቷ ፕሮፌሰር ሮበርት ደግሞ ወደ እስር ቤት ይላካል። ሂሮም በመጨረሻ ወደ ትምህርት ቤቱ ይመለሳል። ለቤማክስ እጅ አሁንም የሰማያዊን የጤና ቺፕ ሂሮ ይህን ቺፕ በመጠቀም ቤማክስን እንደገና ይገነባዋል። ህይወታቸውም እንደገና ወደ መደበኛ ይመለሳል። እናም ፊልሙ እዚህ ላይ ያበቃል። ይህ ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ አድርጉ እና ቀጥሎ የትኛውን ፊልም እንዳቀርብላችሁ እንደምትፈልጉ በኮሜንት ንገሩ።